አዶናይ አሁን ካለው ከእውቅና አንጻር ነው ካስት ያደረገው ወይስ አዶናይ ስታገኙ መጀመሪያ ስራውን ለመስራት ያለው ፍላጎት? ማስታወቂያውን ወደ ፊልም እንቀይረዋለን። ከሚንግ ሱን ሁሉ ተብሎ የተለቀቀ ማስታወቂያ አላውቅም። የኔ አባት አርፎ በሳምንቱ ቅዳሜ የማስታወቂያ ለቃር ተገኝቻለሁ። ልጠጣበት ይህ ጥያቄ ከባድ ነው። ልጠጣበት። ሰላም እንዴት ናችሁ? ይህ ኪንግ ፖድካስት ነው። ሰሞኑን የተለቀቀው የአዶናይ ኤጂ ዶድራንት ማስታወቂያ ስለሱ ከካሜራ ጀርባ ስለነበሩት አንዳንድ ነገሮች ኪንግን እጠይቀዋለሁ። እዚያ አጠገቤ ይገኛል። አብራችን ቆዩ። ምንድነው ጥያቄ? አስፈራኝ። ልጠጣበት። ይህ ጥያቄ ከባድ ነው። ልጠጣበት። እሺ፣ ስለ አዶናይስ ውሃ ነው እንዴ? እኔ እኮ ስፕራይት ምናምን መስሎኝ ነው። አዶናይ አሁን ካለው ከእውቅና አንጻር ነው ካስት ያደረገው ወይስ እንዴት ነበር? ወደ ስራው ከመጣ በኋላ የትወና አቅሙን አንተ እንዴት አየኸው? እንደ ባለሙያ እንዴት አየኸው? ምናልባት ቪው ለማግኘት ነው ብሎ የሚያስቡም ስለሚኖሩ በዚሁ አያይዘው ቆንጆ ጥያቄ ነው። የአሪፍ ጥያቄ። ማርኬቲንግ ሁል ጊዜ ስትሰሪ የማርኬቲንግ ማለት የምንሰራው ሴልስ ድራይቭ ትጨምሪያለሽ፣ ብዙ ሰው ጋር እንዲዳረስ ትፈልጊያለሽ እና ማንም ሲሰራ እውቅና ወሳኝ ነው። እውቅና ብለን ብንጀምር ከላይ እንጀምር። አዶናይ ቼክ ነምበር 1። እዛ 2 ምን ትፈልጊያለሽ? ፐርሶና የሚባል አለ፣ ግሬስ የሚባል ነገር አለ፣ አፒራንስ የሚባል ነገር አለ አይደል? ካሪዝማ፣ እነዚህን ሁሉ ያሟላል። ያ መወደድ ደግሞ እውቅና ብቻውን ሳይሆን ብዙ ሰዎች ታዋቂ ሊሆኑ ይችላሉ። ይወደዳሉ ወይስ ተቀባይነት አላቸው የሚለው ሌላ ጥያቄ ነው። እሱም ብትጠይቂ ቼክ አዶናይ አለው። ከዛ በኋላ ግን አዶናይ ይህን አንድ ነገር ልንገርሽ፣ ይህን ማስታወቂያ ሰክሰስፉል እንደሚሆን የገባኝ በፊትም አዶናይን አምነንበትም ተገናኝተን ከና አዶናይ የመጀመሪያ ግን ስንገናኝ ነው ያመንኩት። አዶናይን ስታገኙ መጀመሪያ ስራውን ለመስራት ያለው ፍላጎት፣ ስራ ለመስራት ሌላ ጉዳይ የለም። አዶናይ ያንን ስታይ፣ የልጁ ኢነርጂ ስታይ፣ አንቺ በላይ ተጨንቆ ስራውን ለመስራት ለማሳደግ ሲጨነቅ ስታይ ኢዝ ዘ ራይት ጋይ፣ ትክክለኛው ሰው እሱ ነው። ገባሽ? ከዛ የመጀመሪያ ቀን ደግሞ ኦንሴት ለመቅረጽ ስንሄድ የአዶናይ ኢነርጂ ምንም ስታይ ዩር ላይክ አንድ ነገር ልንገርሽ፣ አዶናይ ሲመጣ ስቲክ ናቸው መኪኖቹ። ይሄ ምንድነው ማኑዋል ናቸው። ማኑዋል ከነዳ ቆይቷል። አንዴ ነው ያየ መኪኖቹ ትንሽ ከበድ ይላሉ ለማለት ከወዲያው ነው ይነዳ። ያ ማለት ስ ፓሽኔት። እንደዚህ አይነት ሰው አታገኙ እና ሁሉም ነገር ልክ ስለሆነ ነው አዶናይ እዚህ ላይ ሰራው። ልክ መሆኑም ደግሞ በተሰራው በውጤቱ አይተናል እና ሁሉንም ነገር ከአዶናይ ታገኛለች። ከሌላ ሰው ላታገኙ የምችያቸው በጣም ብዙ ኢምፖርታንት ኤሌመንቶች አዶናይ አለ ጋር አለ። ሂዝ ዘ ራይት ፐርሰን። ይህ የኤጂ ማስታወቂያ የተሰራ ባለበት ሳለ በጣም ብዙ ችግሮች ሲገጥሙክ ነበረ። እኔም እያየው ነበረ። እንዴት ነበር? ምን ነገር ነበረ? እስቲ ስለሱ አልባት። እውነት ነው። አሁን ብዙ ሰው ይሄን ማስታወቂያ ስንሰራ ብዙ ሰው የማያውቀው ስሙዝሊ የተሰራ ነው ይመስለው። አይደለም። እኛ ማስታወቂያ ስንሰራ ችግሮች ያጋጥማሉ። እዚህ ሀገር ሎኬሽን ላይ አስፈቅደሽም ከፍለሽም የምትሰሪባቸው መንገዶች ነው ያሉት። ስትሰሪ በጣም ብዙ ችግሮች ያጋጥማሉ። አልኩሽ ለኢትዮጵያ ፊልምም ሆነ እንደዚህ የኢንተርቴንመንት ስራ ሾው ቢዝነስ ላይ ብዙ ነገሮች እንዳያድጉ ከሚያደርጉት አንዱ መተባበር ስለሌለ ነው። መተባበር አለብን። ምክንያቱም ይሄ ኢንዱስትሪ ለብዙ ሰዎች እንጀራ ፈጥሯል። ኤዲተር አለ፣ ካሜራማን አለ፣ አሲስታንት አለ፣ ብዙ ሰው ህልሙን እንዲኖር የሚያደርግ አክተር አለ፣ ብዙ ሜካፕ አርቲስት አለ። እዚህ ውስጥ ብዙ ሰው እንጀራውን ተፈጥሮለታል። ብዙ ወጣት እዚህ ኢንዱስትሪ ውስጥ ምን አለ ስራ አግኝቶ በየቤቱ ብንሄድ የአንቺ እህት፣ የአንቺ ወንድም፣ ያጎትሽ ልጅ ምናምን ወይ ሜካፕ አርቲስት ወይ አክትረስ ወይ ካሜራማን ወይ ፕሮዲውሰር ወይ ዳይሬክተር የሆነ ነገር መሆን የሚፈልግ የሚመኝ ሰው። ለዛ ይሄ ኢንዱስትሪ ማደግ አለበት። ለማደግ እርስ በእርስ ደግሞ ምን መሆን አለብን? ሊገባን ይገባል። ይሄ አሴት ነው። ቦሊውድ እንዶች ዛሬ ትልቅ ደረጃ የደረሱት በዓለም ላይ አር ዩ ኢንዲያን ወይንም ፀጉሯን አይቶ አለባበሷን አይቶ ዓለም የሚያደንቃቸው ወይንም የሚያያቸው ቦሊውድ የሚባል ሚዲያ ስላለ ነው። ቦሊውድ የሚባል ኢንዱስትሪ እንዶችን ፕሮሞት አድርጓቸው። ኢትዮጵያን ፕሮሞት የሚያደርጋት ማን ነው? እዚህ ደረጃ ስትይ የኢንተርቴንመንት ኢንዱስትሪ ነው።
እና ቦታዎች ላይ ስትሄጂ አንዳንድ ቦታዎች ስትሄጂ እኛ አስቸጋሪ ነገሮች ያጋጥሙሻል ብዙ ጊዜ ማለት ነው። ለምን እንደሆነ አላውቅም። ምክንያቱም ያ ሁሉ ሰው እንጀራውን የሚያገኝበት ራሳችንን ባህላችንን የምናስተዋወቅበትን ነገር ለምን እንደማይደግፍ ብዙ ሰው አይገባኝም። ሰው ሎኬሽን ላይ በጣም ብዙ ችግር አጋጥሞ በጣም ዲስአፖይንትድ ነበረ። ያጋጠሙን ችግሮች ነበሩ። በጎ ፈቃደኝነት ስለሌለ ብዙ ነገር ጨርሰሽ ፈቃድም ጨርሰሽ የአንድ ሰው በጎ አለመሆን ነገሩን ሩን ያደርገዋል። ወንጀለኛ አይደለሽ፣ ፈቃድ አለሽ፣ ታወቂ ሰው ነሽ። እንሰራ የመጣ ነው ምንድነው ትልቅ ስራ ነው። ያ ሁሉ ሰው እንጀራውን ይበላል። እንግዲህ ከ60 ሰው በላይ የተሳተፉበት ማስታወቂያ ነው። ያ ሁሉ ሰው አለ። መደጋገፍ የለብንም። ግን ፖዚቲቭ እንደማንሆን የኛ እኮ ኢትዮጵያን እኛ ልጆች የኛ ወገኖች ናቸው፣ እናግዛቸው። ምን እናግዝ ነው ይባለው አይደል? ያ ነገር የለም። እሱ አንድ አጋጥሞን ነበር። ሁለተኛ የሚያስቀው ነገር አንደኛው መኪና እዛ ላይ ይሻት አዶናይ የሚነሳት መኪና እኛ ጠዋት 12 ሰዓት ነው ቦታው ላይ የተገኘነው። መኪናው ስንት ሰዓት የሚመጣ ጥሩ ነው ተበላሽቶ መንገድ ላይ ከቀኑ 9 ሰዓት ነው። ይሄ ማለት እስከ ቀኑ 9 ሰዓት ድረስ በመኪናው የሚቀረጸው ሲል እንግዲህ መኪናው ሲቀረጽ ቶትራክ አለ አይደለ? የመኪና የሚጭነው እንደ አሱዙ ታየሹ ቶትራክ የሚባል እሱ ትራኩ ላይ ነው መኪናው ወጥቶ የሚቀረጸው። በጣም ብዙ ወጪ ያወጣንበት ስራ ነው። ፕሮዳክሽን ኮስቱ በጣም ትልቅ 50-60 ሰው ተሳትፎ ያለበት ያ ሁሉ ሰው ምን መጠበቅ አለበት? ያቺ መኪና እስክትመጣ መጠበቅ አለበት። እዚህ አጋጣሚ አዶናይን ማመስገን አለብን። ያልኩሽ ፓሽኑ፣ መረዳቱ፣ ይህን ነገር ለማሳካት ያለው ፍላጎት መኪና ውስጥ በዛ ፀሐይ እንዲጠብቀን ሆኗል። ሌሎቹ ሲኖች ተቀርጸው ግን የመኪናው ሲን መቀረጽ ነበረ። ያ መኪና ከመጣ በኋላ ደግሞ ምን አጋጠመ? ያንን ሎኬሽን ተገደን መልቀቅ ነበረብን አይደል? በዚህ መሀል ነው ይሄ ማስታወቂያ ግን ፕሮዲውስ ደግሞ የሆነው የተሰራው እና በጣም ብዙ ውጣ ውረድ ነበረው። ግን አት ኤንድ ኦፍ ዘ ዴይ እግዚአብሔር ሲፈቅድ የሰዎችን ልብ ያያል። እግዚአብሔር ሲፈቅድ ልብሽን ነው የሚያየው። አንዳንዴ ልፋትሽን ብቻ አይደለም፣ ልብሽ ሲታይ የልብሽ በጎነት ካለ፣ ትብብር፣ ህብረት ካለ ስራው እንደዚህ አምሮ ተውቦ ነው የሚወጣው እንጂ ብዙዎቻችን እንደዚህ አይነት ስራ እናወጣለን ብለን አላሰብንም። ለምን? ብዙ ችግሮች አጋጥመው ስለነበረ። ሀዘን አጋጥሞክ እንደነበር አውቃለሁ እና በሳምንቱ ደግሞ ይህን ማስታወቂያ ለመቅረጽ እዛ ነበር። ይህ እንዴት ሊሆን ቻለ? ስለዚህ ያ ሁሌ የምለው ነገር ነው። ምንም ነገር ተመቻችቶ አይመጣም። ስፔሻሊ የምትፈልጊያቸው ነገሮች አንቺ በተዘጋጀሽበት ጊዜ አይመጡም። ባልተዘጋጀሽበት ጊዜ ነው የሚመጡትና እርግጥ ነው የኔ አባት አርፎ ቅዳሜ አርፎ በሳምንቱ ቅዳሜ የማስታወቂያ ለቃል ተገኝቻለሁ። እንዴት ሊሆን ቻለ ብለሽ ካሰብሽ እኔ ማምነው በመስራት ነው። ሞትንም ማሸነፍ ምችው ማዘን እንዳለ ነው፣ ተፈጥሯዊ ነው። አለማዘናችን ሞትን ማሸነፍ ምችው በመኖር ቴዲ እንዳለ ነው። የቴዲ ዘፈን አላት። ቴዲ አፍሮ በሞትክ ላይ ጨፍሬበት በዳንኪራ ትነሳለህ ከኔ ጋር አላለም? ተውልጄ ኪነት የሚል ዘፈን እሱ ላይ ካየሽው ሞትን የምታሸንፊው አንቺም እስክትሞቺ ድረስ በመስራት የቤተሰቦችሽን ስም በማስጠራት ስማቸውን ይዞ ወደፊት በመሄድ ቁጭ ብሎ በማዘን ልታሸንፊያችን ያሸንፍሻል እንጂ ሞት። ዳስዋይ ቅዳሜ ይህን ስራ ለመቅረጽ የተገኙት። ይህ ማስታወቂያ ምን ያህል ቀን እንደፈጀ እኔ አውቃለሁ። እስኪ ለተመልካቾች አንተ ነገራቸው። ምን ያህል ቀን ነበር የፈጀው? ያ ብዙ ሰው የሚጠብቀው 5 ቀን፣ 4 ቀን፣ 3 ቀን ሊሆን ይችላል። የማስታወቂያ ግን ብዙ ሰው ላያምን ይችላል። በአንድ ቀን ያለ ከነበረን ጊዜ ከአዶናይ ቢዚነት ከስኬጁሎች እና ከአንዳንድ ጉዳዮች አንጻር ቶሎ መሰራት ነበረበት። አንድ ቀን የፈጀ ማስታወቂያ ነው። አይገርም? ሚራክልስ የሆነ ማስታወቂያ ነው። ግን ፕሪፔር አድርገንበታል ረጅም ጊዜ ለወራት ክሩ ሁላችንም ተዘጋጅተንበት ነበር። ቅድም ያልኩት ችግሮችም እያሉ ይሄ ስራ ግን በአንድ ቀን ነው ጁስ ያደርገው። እስከ ማታ የተሰራ ስራ ነው። በጣም ልፋት ነበረው፣ አድካሚ ነበረ። የዛ ድካማችን ውጤት የአማረ የተዋበ ነገር እንድናገኝ ያድርጎናል። በቀጣይ የኪንግ አልበርት ክሩ ወደ ኬንያ እንደሚያቀኑ አውቃለሁ እና ምንድን ነው ያለው ኬንያ? እስኪ ንገረን። አዎ እግዚአብሔር ይመስገን ይሄ ስራ ጥሩ ነገር ይዞልን መጥቷል። ዲቴሎቹን ማውራት ባያስፈልግም በቅርቡ እዛ
የምንሰራው ማስታወቂያ ስራ ይኖራል። እንዲህ ብለን እንደፋፍ ነው እዛ ከሄድን በኋላ ብናወራው ይሻላል አይደል? አንድ ነገር ካለቀ በኋላ ቢወራ ጥሩ ነው። ግን አዲስ ነገር አለ። ማስታወቂያውን ወደ ፊልም እንቀይረዋለን እየተባለ ነበረ። እንዴት ነው እሱ ነገር? አይ የኢትዮጵያን ፋስት ኤንድ ፊውሪየስ እንሰራለን የሚል ሞቲቬሽን በእኔም በክሩም በቲሙ ላይ ነበረ። ሀሳቡ አለን፣ አቅሙም አለን። ፕሮዲውስም ማድረግ የሚችሉ ከኛ ጋር ብዙ ሰዎች እንደውም ሀሳቡ ከነሱ መጥቷል። ለምን ፕሮዲውስ አናደርገው፣ ለምን እንደዚህ አይነት ፊልም አንሰራም የሚል ሀሳብ አለ። እንግዲህ መቀመጥ አለብን፣ መወያየት አለብን። ከኛም ሳይድ እና አዶኒም ሳይድ ያለውን ነገር ቁጭ ብለን መወያየት ይኖርብናል። ግን አቅሙ በደንብ አለ። ይህንን ስቶሪ ወደ ፊልም የመቀየር እና በአጭር ጊዜ ፕሮዲውስ አድርጎ ይህን ፊልም ወደ ሲኒማ የማምጣት ወደ ተለያዩ ፕላትፎርሞች የማምጣት አቅሙ ዝግጁነቱ አለ። ግን ዲስከሽን ይፈልጋል። አመሰግናለሁ ኪንግ። እኔም አመሰግናለሁ።